ከአንድ እስከ 8 ምረጡ። የመረጣችሁትን ለምትወዱ ሰው ሼር አድርጉለት፣ በእርግጠኝነት ይጽናናበታል። አንደኛ፣ ጭንቀትህን ወደ አምልኮ ስትለውጥ እግዚአብሔር ጦርነቶችህን ወደ በረከት ይለውጣል። ሁለተኛ፣ እግዚአብሔር ባዶ አይተውህም፣ የጠፋብህን ሁሉ ይተካል። አንድን ነገር እንድታስቀምጥ ከጠየቀ የበለጠ ነገር እንድታነሳ ስለሚፈልግ ነው። ሶስተኛ፣ አንድን ሰው ለመርዳት አቋም ካለ እርዳው። እግዚአብሔር የዛን ሰው ጸሎት ባንተ እየመለሰ ሊሆን ይችላል። አራተኛ፣ ችግርህን ለመፍታት የተሻለ ሐሳብ መቅረጽ እንዳትችል መጨነቅ አእምሮህን ሽባ ያደርገዋል። ስለዚህ በከንቱ አትጨነቅ፣ እናም እግዚአብሔር በሚያመጣው መፍትሄ ላይ ታመን። አምስተኛ፣ አንዳንዴ ነገህን ማየት አለመቻልህ እግዚአብሔር እያየልህ እንደሆነ ያመላክታል እንጂ እውርነትህን አያሳይም። ስለዚህ አትፍራ። ስድስተኛ፣ እግዚአብሔር የጠፋው ነገርህን የሚመልስበት ሺህ መንገዶች አሉት። መንገድ ስላላሳየ ብቻ እግዚአብሔር አቅጣጫ የለውም አትበል። ሰባተኛ፣ ለሙሴ ቀይ ባህርን ከፈለ፣ ለሳራ ልጅን ሰጣት፣ አልዓዛርን ከሞት አስነሳ። ዛሬም የሚገጥማችሁ ምንም ነገር ከሱ ቁጥጥር ውጪ አይደለም። እግዚአብሔርን እመኑት። ስምንተኛ፣ አምላካችን እግዚአብሔር ነው። የሁለተኛ ዕድሎችና የአዲስ ጅምሮች ምንጭ ነው።